እንግዲህ መልካምዬን ሁላችሁም ታውቋታላችሁ ብዬ ተስፋ አረጋለሁ። የስደት እህታችን ነበረች። እንግዲህ ሳውዲ አረቢያ ነበረ ስትሰራ የነበረው። ከሳውዲ አረቢያ ነው ወደ ኢትዮጵያ የሄደችውና እንደኛው ስደተኛ እህታችን ናት። ዛሬ ግን በዛሬዋ ቀን እንግዲህ ተሞሽራለች። እንኳን ደስ ያለሽ በሏት፣ ደስታችሁን ግለጹላት። እኔ እንግዲህ እውነት የትንቤ ለምለም ደግሞ የአንቺን ሰርግ ማየት ናፍቆናል እውነት ለመናገር እና ብዙዎቻቸው መልካምን ኮሜንት ላይ አንቺ ቁመሽ ነው የምትቀሪው አታገቢም ሁሉ ይሏት ነበር እውነት ለመናገር እና ይሄው በዛሬዋ ቀን እንግዲህ ይሄን የመሰለ ሸበላ አግብታለች። እግዚአብሔር ይመስገን። ሁሉንም ፈጣሪ ስለሆነ የሚያውቀው ሰው ባለው አይደለም የሚሆነው፣ ፈጣሪ ባለው ስለሆነ ጊዜው ሲደርስ ይሄው እንግዲህ ተሞሽራለች ምልክዬ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በለየት ባለ ቪዲዮ ነው የትንቢ ለምለም የኔ አድማቂ እንዲያው ፈጣሪ አንቺንም ይይሽ። እውነት አግብቻለሁ ባላለይ ታያለሽ አንድ ቀን አሳይተሽ እናታቂም። እንዲያው እውነት እንዲያው ፈጣሪ አንቺንም ይጎምኝሽ፣ እውነት ይጎምኝሽ ነው የምለው። ያው እኛም ለራሳችን አላገባንም፣ ግን ቢሆንም ደግሞ እንዲያው ፈጣሪ እንዲያው ይይሽላለሁ እውነት ለመናገር እውነት እንጂ እንደምናይሽ ከሆነ ጥሩ ልጅ ነሽ፣ መልካም ልጅ ነሽ እና ጊዜው ሲደርስ ይሆናል። በርግጥ እኛ ባልነው አይሆንም ይሄ ነገርና እኛ ባልነው ቢሆን እስካሁን እኛ የሚደርሰን ነበር፣ ግን ባልነው አይሆንም። እሱ ባለው ስለሆነ የሚሆነው የትም እንግዲህ እህቶቿን ድራለች፣ ይሁን ነጹንም ድራለች። አሁን ደግሞ መልክዬ ነበረች የቀረቻ መልክዬንም ይሄው ድራለች እና በጣም ነው ደስ የሚለው። መልክዬ አይታችኋል። በፊት ሽምግልና ምናምን እየተባለ ቪዲዮ ትለቅ ነበር ማለት ነውና ሰርጓ መቼ ነው እያልን ነበር እኛ ራሱና ሁሌ ያው ሰርጓ እንግዲህ ብዙም ያው አሁን ላይ መደገስ ግን እውነት ቢቀርባችሁ ነው የሚሻለው ባይ ነኝ እኔ። እውነት በተለይ ከዚህ ሀገር ሄዳችሁ የምታገቡ እህቶች የእውነት ድግስ ቢቀርባችሁ ባይ ነኝ። እንዲው ልቅንስ እንዲው የምትደግሱበትን ግማሹን ለጎዳና ልጆች ሰርታችሁ ምናምን ብትሰጡ፣ ሙስሊምም ቢሆን ሰደቃ ይባላል፣ ለኛም ቢሆን ያው ብትሰጡ ባይነኝ። እንዴ ሄዳችሁ ባላችሁ ብራችሁን ውጥት አርጋችሁ ደግዛችሁ ባታገቡ እንዴት ተነስ መክራችሁ እንደዚህ ነው የምመክራችሁ። ቢያንስ እንኳን ግማሹን እንትን ብላችሁ ምግብ ሰርታችሁ ለተራቡ ሰዎች ጎዳና ላይ ብትሰጡ ባይነኝ። አሁን ላይ ተስርግ ደግሶ ምናምን እና የመስክ እንዲው እናንተ ፎቶ ባለሽና አንቺ ወይም ደግሞ የመስክ ፎቶ በቃ እንደዚህ አይነት ነገር ቢሆን ብዬ አስባለሁ። እንዴ ይሄን ያሳብ ነው እንግዲህ እናንተን አላቅምና እንደኔ ታስበው እንደዚህ ብታደርጉ አሪፍ ነው ባይ ነኝ። አሁን ላይ ደግሶ ያለን ብር በተለይ ስደት ላይ ኑራችሁ የምትሄዱ እህቶች እንደግስ ብላችሁ ያላቻችሁን ብር አውጥታችሁ ጨርሳችሁ ትዳሪስሽን ይዘሽ ወደ ቤትሽ መቀመጥ ስትችይ ብርሽን ጨርሰሽ ደግሞ ወደ ስደት ከመምጣት መጠንቀቅ አለባችሁ ባይነኝ። እንዴ አሁን ላይ ቤሎ ብትሉ ከ20 ምናምን ሺህ በላይ ነው የምትከራዩት ምናምን ብዙ ነው፣ ብዙ ወጪ አለው። ገባችሁ? ይሄ ከሚሆንባችሁ ተጠነቀቁ ባይነኝ። ዩቲዩበር ለሆነ አይከብደውም። ዩቲዩበር ሆነ ለእንዴና አብረሽ እንዴና ዝርዝሬ አልነግራችሁም። እንደነሱ አይነት ዩቲዩበር የሆነ ሰው ምንም ችግር የለበትም። ቪዲዮ ሲለቀቅ ያ ቪዲዮ ብሩን ይመልሰዋል። ምንም ችግር የለበትም። ግን ዩቲዩብ ዲዚ ሶሻል ሚዲያ የማትጠቀሙ ሰዎች ግን ብሩ ከምን ይመጣላችኋል? የሚተካላችሁ ነገር የለም። ሶሻል ሚዲያ የሚጠቀም ሰው ግን እይታ ያለው ሰው ፌመስ የሆነ ሰው ቢደግስም ያንን እይታ ብሩ ይመልስለታል በሰከንድ። እና ይሄን ነው የምላችሁ። መልክዬ እንኳን ደስ ያለሽ፣ መልካም ትዳር ይሁንልሽ፣ የአብርሃም የሳራ ያርግልሽ ማማዬ እላለሁ። በርችልኝ።